ከትናንት በስቲያ ስፒድ አዲስ አበባ በነበረበት ሰዓት የኢትዮጵያ ታዋቂ ቲክቶከሮችና ዩቲዩበሮች ሳይቀሩ ልክ እንደ ተራ ሰው ሲገፈታተሩ አልፎም ተርፎም ከመንገድ ሲወረወሩ ተመልክታቸዋል። ብዙዎች በድርጊታቸው ተናደዋል። አንዳንዶችም እነዚህ ሰዎች ምንድናቸው ብለው ግራ ተጋብተዋል። ነገር ግን ወዳጄ እነዚህ ሰዎች ሰውን ከመገፍተርና ፊታቸው ላይ ፈገግታ ከማጣት በስተጀርባ ማንም የማያውቀው አስገራሚ ታሪክና ከባድ ምክንያት አላቸው። እነሱ ተራ የጥበቃ ሰራተኞች ብቻ አይደሉም። ለሱ ሲሉ ነፍሳቸውን የሚሰጡ የስፒድ ህይወት አድን ማሽኖች እንጂ። ታሪካቸው የትና እንዴት እንደተጀመረ ስትሰሙ ለምን እንዲጨካኝ እንደሆኑ ይገባቸዋል። ከጥቂት ጊዜ በፊት የአይሾ ስፒድ መላው ዓለም በአንድ መኝታ ክፍል 4 ግድግዳዎች ብቻ የተወሰነ ነበር። አንድ ወንበር፣ አንድ ሞኒተር እናም አልፎ አልፎ የሚወድቅ አንድ ዌብካም ብቻ ነበር። በወቅቱ ስፒድ የዱርዬ ባህሪና ሙሉ በሙሉ ከቁጥጥር ውጪ ነበር። ነገር ግን ሁሉም ነገር በዚያ ክፍል ውስጥ ይቀር ነበር። ዓመታት እያለፉ ሲሄዱ ግን የስፒድ የደጋፊዎች ቁጥር ዝም ብሎ አላደገም፣ እንደ ቦምብ ፈነዳ። እናም ድንገት ስፒድ ከክፍሉ ሆኖ ማሰራጨቱን አቆመ። ሁሉም ነገር ሊተነበይ ወደማይችልበት ወደ እውነተኛው ዓለም ተጋፈጠ። ስፒድ ከደጋፊዎች ጋር እየተገናኘ ብቻ እንዳልሆነ ወዲያውኑ ተረዳ። የውጭው ዓለም ጥሩ ብቻ አልነበረም፣ መጥፎም ነበር። ሰዎች ሲመጡበት እና አስከፊ ነገሮችም ሲናገሩ እንደ ቀድሞ ከቻት ሊያባረራቸው ወይም ባን ሊያደርጋቸው አልቻለም። አሁን ዝናው ሲወጣ ሰዎች በኦንላይን ብቻ ሳይሆን በአካልም ሊያገኙት እንደሚፈልጉ ተረዳ። ያኔ ነው ስፒድ ጥበቃ እንደሚያስፈልገው የገባው፣ ከአደጋ ብቻ ሳይሆን ከግርግርም ጭምር። ሄንሪና ሩዲገር ወደ ህይወቱ የገቡት በዚህ ጊዜ ነበር። ነገር ግን እነዚህ ጥቁር ቲሸርት የለበሱ ተራ ጠባቂዎች ብቻ አልነበሩም። እነሱ የአሾ ስፒድ ቤተሰብ አካል እንጂ። የስፒድን የቀጥታ ስርጭት ተመልከተ ከሆነ ቻቱ ሁሌም ሄንሪ የት ነው ወይም ሩዲገር የት ነው በሚሉ ጥያቄዎች ሲጥለቀለቅ ታያለ። ለምን? ምክንያቱም እነሱ የስፒድን ደህንነት ብቻ እየጠበቁ አልነበረም፣ ሙሉ ስራውን እንዲቀጥል ስለሚያደርጉም ጭምር እንጂ። አንዳንድ ደጋፊዎች ስፒድ ያለነሱ ላይቭ መግባት አይችልም ብለው እንኳን ይናገራሉ። በስፒድ ዓለም ውስጥ ጥበቃ መሆን ብቻ በቂ አልነበረም፣ ቤተሰብም መሆን አለብን። ታዲያ ሄንሪና ሩዲገር በትክክል እነማን ናቸው? እናም በዓለም ላይ እጅግ አደገኛ የሆነውን ዩቲዩበር ለመጠበቅ ምን ያስፈልጋል? ሁሉም የጀመረው እንደ አውሮፓውያን አቆጣጠር በ2023 የኤፍኤ ካፕ ፍጻሜ ላይ ስፒድ በህዝቡ መሃል ሆኖ አንድ የማንቸስተር ሲቲ ደጋፊ ለማናደር ትሮል በወሰነ ጊዜ ነበር። ደጋፊው ድንገት ትዕግስቱን ጨረሰ እና ማንም ያልጠበቀውን ነገር አደረገ። በቃላት ሳይሆን በድርጊት መለሰለት። ማንም ነገሩን ማሰብ ከመጀመሩ በፊት ሰውየው የስፒድን ስልክ ከእጁ ላይ መታው። የስፒድ ጠባቂ በፍጥነት ጣልቃ ገባ። ነገር ግን ነገሩ ከሆነ በኋላ ነበር። ጠባቂው ፈጣን ነበር፣ ግን በዚያ ቀን በቂ ፍጥነት አልነበረውም። በዚያ ቅስፈት ስፒድ አንድ ነገር መለወጥ እንዳለበት ተረዳ። ጠባቂዎች መኖራቸው ብቻ በቂ አልነበረም፣ ጡንቻ ብቻ ሳይሆን ታማኝነትም ያስፈልግ ነበር። ምክንያቱም ነገሩ እስከ ሆስፒታል ሊዘልቅ ይችል ነበርና። ከጥቂት ቀናት በኋላ ስፒድ በቱርክ ኢስታንቡል ጎዳናዎች ላይ ቀጥታ ስርጭት እያደረገ ነበር። በዚያ ጊዜ ግን በደንብ ተዘጋጅቶ ነበር። ቻቱ አንድ ረጅም ዝምተኛ ሰው እንደ ጥላው ሁሌም ከስፒድ ጀርባ ሲቆም አስተዋለ። እሱ ብዙም አይናገርም፣ ነገር ግን አይኖቹ ሁልጊዜ አካባቢውን ይቃኛሉ፣ እያንዳንዱን ዝርዝር ሁኔታ ይመለከታሉ እና ለምንም ነገር ዝግጁ ናቸው። ልክ እንደዚያ አንዲት ቃል ሳይተነፍስ ዓለም ከሄንሪ ጋር ተዋወቀ። ሄንሪ ተራ ጠባቂ ብቻ አልነበረም፣ ማንንም ረጋግጦ የሚያልፍ ግዙፍ ሰውም ጭምር እንጂ። አንዳንዶች አይኑን አይከድንም ይላሉ፣ ሌሎች ደግሞ ሄንሪ አንድ ደጋፊ ወደ ስፒድ መሮጥ ከመጀመሩ በፊት እንኳን አስቀድሞ ስሜቱ ይነግረዋል ይላሉ። ሄንሪ ለስራው በጣም ትኩረት የሚሰጥ ስለነበር በማህበራዊ ሚዲያ ላይ ስለ ግል ህይወቱ ምንም ነገር አይለጥፍም ነበር። ሰዎች ስለ እሱ የሚያውቁት ነገር ቢኖር በእንግሊዝ እንደሚሰራ፣ የአካባቢ ፖለቲከኞችን የመጠበቅ ልምድ እንዳለውና ከሳይድማን እና ከኤስአይ ጋር እንደሰራ ብቻ ነበር። ከዚያ ውጭ ግን ለስራው ተብሎ የተሰራ ማሽን ይመስል ከየት እንደመጣ አይታወቅም ነበር። ሄንሪ የኋላ ታሪክ ወይም ባክ ስቶሪ አላስፈለገውም፣ ምክንያቱም ኢንተርኔቱ ታሪክ ጻፈለት። በእሱ ላይ የሚቀልዱ ገጾች
በየቦታው መከፈት ጀመሩ። በእሱ ምስል የተቀናበሩ ቪዲዮዎችና ቀልዶች በሺዎች የሚቆጠሩ ላይኮችን አገኙ። ስራውን ሲሰራ ካዩት በኋላ ለምን እንደተወደደ ለመረዳት አይከብድም። ሄነሪ መጥቷልና ለጨዋታ ጊዜ የለውም ይላሉ። ሄነሪ ራሱን ለማስመስከር ብዙ ጊዜ አልፈጀበትም። ለስፒድ በትናንሽ ነገሮችም ጭምር ይደርስለት ነበር። ለምሳሌ አንድ ጊዜ ስፒድ የስልኩን ስክሪን የሚያጸዳበት ነገር ሲፈልግ ሄነሪ ያለምንም ማመንታት የገዛ ቲሸርቱን አቀረበለት። ነገር ግን የሄነሪ ስራ ሁልጊዜ ቀላል አልነበረም። ለምሳሌ ጣሊያን ውስጥ ስፒድ ላይቭ በነበረበት ወቅት ደጋፊዎች ወደ ስፒድ መኪና ከመጠን በላይ ሲጠጉ ሄነሪ ጣልቃ መግባት ነበረበት። ለአንዳንዶች ሄነሪ ስፒድን ለመጠበቅ ሲል አንዲትን ሴት የገፋ መስሎ ታያቸው። በዚህም ኢንተርኔቱ ደስተኛ አልነበረም። ከዚያ በኋላ ብዙም ሳይቆይ ስርጭቱ በጣም እየሰፋ መጣ። የደጋፊዎች መስተጋብር ግራ የማያጋባ ብቻ ሳይሆን ጠብ አጫሪ እየሆነ መጣ። ስፒድ ሄነሪ ከጎኑ ቢሆንም በአንድ ጊዜ በሁሉም ቦታ መሆን እንደማይችል ተረዳ። ሌላ ተጨማሪ አይኖች አስፈለጉት። ሩዲገር ወደ ጨዋታው የገባው በዚህ ጊዜ ነበር። ሩዲገር ስፒድ በኮሪያ እየተንቀሳቀሰ ሳለ ሩዲገር ህዝቡን ለመግታት የሚሞክር ሌላ ጥቁር የለበሰ ሰው ብቻ አልነበረም። እሱ ትልቅ የስራ ልምድ ይዞ የመጣው ሌላኛው ጠባቂው ነበር። ወደማይታወቀው የአይአርኤል ላይቭ ስትሪም ከመግባቱ በፊት ሩዲገር በሆሊውድ ውስጥ ስም አትርፎ ነበር። እንደ ፕሮፌሽናል ስታንትማን ሆኖ የሰራ ሲሆን እንደ ሆብስ እና ሻው ባሉ ትላልቅ ፊልሞች ላይ ስታንት ሆኖ ሰርቷል። እንዲያውም ከድዌይን ዘ ሮክ ጆንሰን ጋር አብሮም ሰርቷል። ባለው ግዙፍ ቁመትና ንቁ ተክለ ሰውነት ሩዲገር ፈጽሞ ልትጋጨው የማትፈልገው አይነት ሰው ነው። አሁን አስቂኙ ክፍል እዚህ ጋር ነው። ትክክለኛ ስሙ ሁሉም ሰው ሩዲገር እያለ ስለሚጠራው ትክክለኛ ስሙ ሩዲገር ይመስላችኋል፣ ግን ተሳስታችኋል። ትክክለኛ ስሙ ኪንግ ሄርኩለስ ነው እና እውነቱን ለመናገር ይህ ስም ይበልጥ ይስማማዋል። ታዲያ ለምን ሁሉም ሩዲገር ይሉታል? ነገሩ የተጀመረው በስፒድ ቻት ነው። ለመጀመሪያ ጊዜ ሲያዩት ከጀርመኑ እግር ኳስ ተጫዋች አንቶኒዮ ሩዲገር ጋር ያለውን አስደናቂ ተመሳሳይነት ማለፍ አልቻሉም። ስፒድም ብሮ ሩዲገር ትመስላለህ እያሉ ነው አለው። ከዛም ከቀልድ አልፎ አዲሱ ስሙ ሆነ። ከዚያን ጊዜ ጀምሮ ሁሉም ሰው የሚያውቀው በሩዲገር ሆነ። በመጨረሻም በቀላሉ ሩዲ ተባለ። ሩዲገር ብዙም ሳይቆይ የስርጭቱ ዋና አካል ሆነ። ልክ እንደ ስፒድ የእሱም ምላሾች የትኩረት ማዕከል መሆን ጀመሩ። እሱ ቋሚ የስርጭቱ አካል እየሆነ ሲመጣ ሌላ ነገርም ተለወጠ። ድንጋይ ቀዝቃዛና ለቀልድ ቦታ የሌለው ተከላካይ የነበረው ሄነሪ ዘና ማለት ጀመረ። ግንኙነታቸውም ከደህንነት ጥበቃ ወደ ጥምረት ተቀየረ። አንዱ ኮስታራ፣ አንዱ ደግሞ ዘና ያለ። ነገር ግን ሁለቱም ስርጭቱ እንዲቀጥልና የስፒድ ደህንነት እንዲጠበቅ የጀርባ አጥንት ነበሩ። ይህ በስፒድ የቀጥታ ስርጭት ላይ የአዲስ ዘመን መጀመሪያ ነበር። እንደ ደህንነት ካሜራ ዝም ብሎ ይቆም የነበረው ሄነሪ አብሮ መዝናናት ጀመረ። ከዚህ በፊት አድርጓቸው የማያውቃቸውን ነገሮች ማድረግ ጀመረ። ለምሳሌ በአንድ ወቅት በተደረገ የአስፈሪ ቤት ሃንትድ ሃውስ ስርጭት ላይ ስፒድ በፍርሃት አብዶ ነበር። ነገር ግን እያስደነገጠው የነበረው ሰው ራሱ ገንዘብ ከፍሎ የቀጠረው ጠባቂው መሆኑን አላወቀም ነበር። ጊዜ እያለፈ ሲሄድ ስፒድ ሳይታወቀው የማያውቃቸው ሁለት ታላላቅ ወንድሞችን አገኘ። የስፒድ እምነት በየቀኑ እየጠነከረ መጣ። ከአንድ የፈረስ ግልቢያ በኋላ መውረድ ሲፈልግ ያለምንም ማመንታት ስፒድ በቀጥታ ወደ ሩዲገር እቅፍ ዘለለ። ይህ የታላቅ ወንድም ስሜት የታየበት ብቸኛው ጊዜ አልነበረም። ስፒድ በቻይና እያለ ከረባት ለማሰር ሲቸገር ሄነሪ ልክ እንደ ታላቅ ወንድም ጣልቃ ገብቶ አንዲት ቃል ሳይናገር አስተካከለለት እና ልክ እንደ ታላላቅ ወንድሞች እነሱ እዚያ ያሉት ህዝቡን ለመቆጣጠር ብቻ አልነበረም፣ ስፒድን ከራሱም ለመጠበቅ ጭምር ነበር። በአንድ የቻይና ስርጭት ላይ ስፒድ ከጀርባ ላይ እዘላለሁ ብሎ ሲቀልድ ሩዲገር አልደነገጠም። ነገር ግን ስፒድ በእርግጠኝነት ለመዝለል ሲሞክር ሩዲገር ከበቂ በላይ ዝግጁ ነበር። ሄነሪና ሩዲገር ሁልጊዜ ለስፒድ ቢኖሩም አንድ ነገር ግልጽ ነበር። አንዳንዴ ነገሮችን በራሱ እንዲወጥ ያደርጉት ነበር። ለምሳሌ ቻይና ውስጥ ስፒድ በምግብ ትን ሲለው አብዛኛው ሰው ደነገጠም። ሄነሪና ሩዲገር ግን አልደነገጡም። እርስ በርስ ተያዩ። ለአንድ ሰከንድ ተመለከቱትና በራሱ እንዲወጣው አይናቸውን አልነቀሉም። ግን ጣልቃ መግባት እንደሚያስፈልግ አልተሰማቸውም ነበር። ሩዲገር የት አለ? ሄነሪና ሩዲገር ሁልጊዜ የትኩረት ማዕከል ላይ ሆኑ ይችላሉ። ግን እመኑኝ በስክሪኑ ላይ ሲጠፉ ቻቱ ወዲያውኑ ያስተውላል። የት እንደሄዱ የሚጠይቁ መልእክቶች ለመጉረፍ ብዙ ጊዜ አይፈጅባቸውም። ለምሳሌ ሩዲገርን እንውሰድ።
በአንድ ስርጭት ላይ ሲጠፋ ቻቱ የታለ ብለው ተረበሸ። ነገር ግን ሩዲገር ስራ እየፈታ አልነበረም። እንደውም በዚያን ቀን የታመመውን ስሊፕስን ተክቶ ከካሜራው በስተጀርባ እየቀረጸ ነበር። ይህ የሚያሳየው ሩዲገር ጠባቂ ብቻ ሳይሆን ከካሜራ በስተጀርባም ብዙ ሚናዎችን እንደሚጫወት ነው። የሩዲገር ደጋፊ ቻቱ ብቻ አልነበርም፣ የራሱ ተከታዮች አሉት። በተለይም በቻይና ስፒድ የቻይናው ጉዞ ዋና ገጸ ባህሪ ቢሆንም ሩዲገር የራሱን ድርሻ እየወሰደ ነበር። ስፒድ የራሱን ስራ ሲሰራ ሩዲ ራሱ የብዙ ሰዎችን ትኩረት ይስብ ነበር። ለምሳሌ በቻይና አንዲት ሴት የሩዲገርን ጡንቻዎች መንካት በጠየቀችበት ጊዜ እንደ ባለሙያ አስተናግዳት። ሩዲ ሴቶችን የመማረክ ችሎታ ነበረው። ነገር ግን ወደ ስፒድ ሲመጣ ከአለቃው ጋር አይወዳደርም። አንድ ጊዜ ሩዲ ስፒድን መቅደም እንደሚችል አስቦ ለመወዳደር ወሰነ። ነገር ግን ስፒድ ለምን ስሙ ስፒድ እንደተባለ ለሩዲ በተግባር አሳየው። ሄነሪና ሩዲ ጠባቂዎች ቢሆኑም ሰዎች ናቸው። እንደ ሌሎች ታዋቂ ሰዎች ስፒድ ይህንን የሚረሳ አይመስልም። የሥራ ጫናቸው ሲቀላቸው እንደ ማንኛውም ሰው ይዝናናሉ። ለምሳሌ ሲንጋፖር ውስጥ ነገሮች ረጋ ሲሉ ስፒድ አንድ እብድ የሆነ ላይቭ ለማድረግ ወሰነ፣ ባንጂ ጃምፒንግ። እናም በእርግጥ ሄነሪና ሩዲ እንደ ትንሽ ልጆች ደስታውን በመቀበል አብረውት ቦረቁ። ምንም እንኳን ሁሌም ስራ ላይ ቢሆኑም ስፒድ አብረው እንዲዝናኑ እንደሚያደርግ የሚያሳዩ እንደዚህ አይነት ጊዜያትም ነበሩ። ነገር ግን ሁሉም ስርጭት በሳቅና በጥሩ ስሜት የተሞላ አልነበረም። አንዳንድ ጊዜ ህዝቡ ከመጠን በላይ ያብዳል። ያኔ ነው ሄነሪና ሩዲ እውነተኛ ስራቸውን የሚሰሩት እና ያኔም ቢሆን ነገሮች ሁልጊዜ እንደታቀደው አይሄዱም። ለምሳሌ በቼክ ሪፐብሊክ በተደረገ ስርጭት ነገሮች በፍጥነት ወደ ግርግር ተቀየሩ። ሄነሪ ስፒድን ከህዝቡ ለመከላከል ዘለለ። ነገር ግን በግርግሩ መካከል ሳያውቅ ስፒድን ገፍቶት ጭንቅላቱን ከካሜራ ጋር አጋጨው። ልምድ ቢኖራቸውም እንደዚህ አይነት አጋጣሚዎች አንዳንድ ጊዜ ነገሮችን መቆጣጠር የማይቻል መሆኑን ያሳያሉ። አንዳንድ ጊዜ ግን ነገሮችን ለመቆጣጠር ትንሽ ጠንከር ማለት አለባቸው። ለምሳሌ አንድ ልጅ የስፒድን የመኪና መስኮት ሲደበድብ ሩዲገር አላመነታም፣ ወዲያውኑ እርምጃ ወሰደ። እናም ልጁን ከስፒድ በአፋጣኝ አራቀው ማለት ይቻላል። የግል ጉዳይ አልነበረም፣ ቢዝነስ ብቻ ነው። ምክንያቱም የስፒድን ደህንነት ለመጠበቅ ሲመጣ ሩዲ ምንም ማመንታት የለበትም። ተመሳሳይ ጉልበት በቻንግሻ ቻይናም ቀጥሏል። ሩዲገር ምንም ነገር እንዲያልፍ አልፈቀደም። እንደ ጭልፊት ንቁ ነበር። በየቦታው ጓደኞች ነበሩ። ነገር ግን አንዳቸው ከልክ በላይ ሲጠጉ ሩዲ ቀድሞውኑ ስራውን ይጀምራል። ሩዲገር ለስፒድ ምን ያህል ርቀት መሄድ እንደሚችል ማየት ካስፈለገ በካምቦዲያው የተደረገው የ32 ሚሊዮን ተከታይ አከባበር ላይ የሆነውን ብቻ ይመለከቱ። ህዝቡ ተፋፍጓል፣ ጩኸት በስቷል፣ ስልኮች አየር ላይ ናቸው። ድባቡ ከቁጥጥር ውጪ ነበር። በዚህ መሃል ሩዲገር ደጋፊዎችን ብቻ እየመራ አልነበረም። ስፒድ የመተንፈሻ ቦታ እንዲያገኝ የካምቦዲያን ፖሊሶች ሳይቀር ወደ ኋላ ይገፋ ነበር። ሩዲገር ድንበር እያለፈ እንደሆነ ያውቅ ይሆናል። ደግሞም በባዕድ ሀገር በማያውቃቸው ሰዎች ተከቦ ነበር። ነገር ግን አላመነታም። እዛ የነበረው ህብረተሰቡን ለማገልገል አልነበረም፣ ስራውን ለመስራትና የሚጠብቀውን ሰው ደህንነት ለማረጋገጥ እንጂ። በ42 ሚሊዮን ተከታይ አከባበር ወቅት ደግሞ የታየው ያ አፍታ ሁሉንም ነገር ይገልጻል። ሄነሪና ሩዲገር ጠንካራ ጡንቻ ያላቸው ጠባቂዎች ብቻ አይደሉም፣ ታማኝ፣ ሁሌም አስተማማኝና ሙሉ ለሙሉ ቁርጠኛ ናቸው። በፍጥነት በሚንቀሳቀስ ዓለም ውስጥ ዋጋው ምንም ይሁን ምን ያላቸውን ነገሮች ሁሉ በመጠቀም ስፒድን በመጠበቅ ምንጊዜም ከጎኑ የሚቆሙ ናቸው። ልክ እንደዚሁ ታማኝ የሆነው ደግሞ ስሊፕስ ነው። እሱ ሁልጊዜ ከካሜራ ጀርባ ሆኖ ስራውን የሚያንቀሳቅስ ሰው ነው። የእሱ ታሪክ አስደናቂ ነው። ስፒድን እንዴት እንደተገናኙና እሱም ጠባቂ መሆን የነበረበትን ጊዜ ለማወቅ ይህንን ቪዲዮ ይጫኑ። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር ማድረግ አይርሱ።